ስማማ አንድ ጥያቄ ልጠይቅህ። ተማሪ ነህ ብለን እናስብና ዛሬ ላይ ፈተና ተፈተንክ፣ ማትስም ይሁን እንግሊዝም ብለን እናስብ። ወደክ ያ ፈተና ዛሬ ነው የወደከው ትላንትና ነው? ልጠይቅህ። አየህ ሜቢ ዛሬ ልትል ትችላለህ፣ ግን ዛሬ አይደለም የወደከው። ያን ፈተና የወደከው ዛሬ ሳይሆን ትላንትና ነው። ይህ ማለት ምንድነው? ትላንትና ባለማጥናትህ፣ ትላንትና ማድረግ ያለብን ነገር ጥያቄ ባለመስራትህ፣ እያንዳንዱ ነገር ባለማድረግህ ትላንትና ወደክ፣ ዛሬ ደግሞ ተረጋገጠልህ ማለት ነው። ዛሬ ፈተናው ምንድን ያደርገው? አረጋገጠ። ይህ ህይወት ላይ ምንድን ነው የሚሰራው? ህይወት ትላንትና ያደረካቸው ከትላንት የዛሬ ዓመት የሰራሃቸው አክሽኖች እንዳለ ተደማምሮ ዛሬ ላይ አድርሰዋል። አየህ፣ አሁን አንድ ጥያቄ ልጠይቅ ነው የምፈልገው። ምን መሰለሱም አሁን እያደረክ ያለሃቸው ነገሮች ነገ ሲመጡ የሚያስወድቁ ናቸው ወይስ የሚያነሱ? አየህ፣ ደስተኛ እንድትሆን የሚያደርጉ ናቸው ወይስ የሚያሳዝኑ? እንድትኮራ ነው ወይስ እንድትሸማቀቅ የሚያደርጉ ናቸው? አየህ፣ እነዚህ አክሽኖችን ማይንድ አድርጋቸው፣ በኋላ ላይ እንዳትጸጸት። አመሰግናለሁ።